بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبراتشو ودون دموش إهتوش من العالم التجنيو. السلام عليكم ورحمة الله وبركاته. انجدي إهتوش نرموش ليلوش اسك اندت أيكاتشو بعمارنيا يهن قدين مهمارجلن ያላችሁ አሁን ደግሞ አንድ ግማሽ ሰዓት በአማርኛ እናረጋለን፣ ግማሽ ሰዓት ደግሞ በትግርኛ ኢንሻአላህ እንገባለን። እስከምትገቡ ልጠብቃችሁ። ግቡልኝ። ረሙሻለሽ ከሆንሽ ሼር በሉት። ይሄም ሰርተዋል። አለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ቶሎ ብላችሁ ግብት በሉ። ረሙሽ አለሽ ቢያ አስባለሁ ኢንሻአላህ ተዓላ። ይሄ በአረብኛ ያደረግነው ነው። በትግርኛ ግን ማለት ስንናገር ሁሉ ኤግዛክት አይሆንም። እንደገና ደግሞ ማለት ነው። ግን እናንተ ይደረግልን ስላላችሁ ሌላ ነጥቦች የተዳረስ ከመንገባ አሁን ደግሞ በዚህ በስኬታሞች ሰዎች ጥላቻ የሚመጣ ወይ ደግሞ ምቀኞች የሚመጣ በዛ እንናገራለን። ጥሩ አርስቱ ከጻፍኩት ንገሩኝ። ምክንያቱም አዕዳ النجاح በአረብኛ የስኬታ ምቀኞች ብዬ ጻፍኩት። ትክክል ከሆነ ንገሩኝ ኢንሻአላህ ተዓላ። የስኬታ ወይ ደግሞ የስኬታሞች ሰዎች ጠላዮች ወይ ደግሞ ምቀኞች፣ ምቀኛ ከሩቅ አይመጣም ይላሉ በአማርኛ ሲተርቱ። መቼም በአማርኛ ብዙ ተረት አለ፣ በትግርኛ በአረብኛ እና ሁሌም የምናስተውሰው ይሄ ነው። አሁን ደግሞ ባረከላሁ ፊኩም ጀዛኩሙላህ ኸይር። ገና ሲጀምሮ ማለት ነው ትንሽ ባለፈ ሰዓቶች አረብኛ ነበረ እና ሁሌም ማስተውሰው ማለት ነው እንደዚህ ከአረብኛ ወደ አማርኛ ወደ እንግሊዝኛ ወደ ስዊድኛ ምናምን ስትሄድ አላህ Subhanahu Wa Ta'ala በቁርአን ምን ብለዋል? ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك لآيات للعالمين. ما أجمل القرآن. قرآن بتام دس ميل نجرنا يعني يتم قداي ستانسا قرآن بزا سيدنا نجر أي كرم مالتنا وإننا يهوبتاتشو እንዴት እዩት እስከኒ አነጋገራችሁ ተለያየ ቋንቋ ተለያየ ስፔሻሊ ደግሞ አሁን በአገራችን በቀርና አፍሪካ በሙሉ በኢትዮጵያ በኤርትራ ምናምን ችግሮች የሚመጣ ያለ የዘር ጉዳይ የቋንቋ ጉዳይ የምናምን ጉዳይ እኔ በጣም በቃ ሆዴ በጣም ያመኛል፣ በጣም አዝናለሁ እንደዚህ ሰማ ማለት ነው። በሁሉም ዓለም ነው ያለው፣ አሁን አዲስ አይደለም። ግን አሁን ስፔሻሊ በአገራችን ደግሞ ይሄን ውበት ለኛ እንዳይጠቅመን እየጎዳን ይሄደ ነው። አላህ በራሱ በقدرته بعظمته وجلاله سلامنا مفقاقر لنكبابر مكبابرنا مفقاقر الله ያስተምረን። አላህ ለሱ የሚጠሩልን ሰዎችን ይብዙልን። ዛሬ እኔ በፌስቡክ አንድ ወጣት ሴት ማለት ናት የራሷ ቲቪ የከፈተች በኢትዮጵያ በሶማሊ ክልል ናት። አውርጃታለሁ ይዋት በጣም ነው ደስ ያለኝ። ማሻአላህ ማሻአላህ። በዛ ጠንካራ ሴት እሷ ብቻ አይደለችም። ፎቶግራፍ የሚያነሱ ቪዲዮ የሚያነሱ ሳሌዎች ምናምኖች በጣም ብዙ ሴቶች ነው እንቅስቃሴ ያደረገች ያለች። እንደዚህ ደስ ይላል በቁም ነገር ሴቶች ሲታዩ ማለት ነው። በሐሜት ሳይሆን በስራ በቁም ነገር በአደብ በህብረተሰባቸው የሚከሰተው ያለው ችግሮችና ፓርቲሲፔት ማድረጋቸው መከፈል يعني መከፈል ሳይሆን ተካፋይ መሆናቸው በጥሩ ነገር በመጥፎ ነገር ሳይሆን ማለት ነው። እነዚህ ዩቲዩበሮች ምናምኖች ውጭ ሀገር ሆኖ አሜሪካ ሆኖ እንግሊዝ ስዊድን እዚህ ምናምን ሆኖ ወደ መጥፎ ነገር የሚጠሩ እነዚህ አላህ ዝም ያረጋቸው በሚችለው ጌታ Subhanahu Wa Ta'ala። ምክንያቱም እነዚህ የመጥፎ ነገር ስለሚጠሩ ማለት ነው። እና እስልምና ለሁሉ አላህ Subhanahu Wa Ta'ala ሲለው ومن آياته خلق السماوات والأرض ከተአምሩ አንዱ አላህ የፈጠረው ማለት ነው ሰማይና መሬት። እንደገና ደግሞ واختلاف ألسنتكم አሁን የሁላችሁ ምላስ አንድ አይነት አለመሆኑ፣ አንድ አማርኛ አንድ ትግርኛ አንዱ ትግሬ አንዱ ይሄ እንደዚህ አይነት መሆኑ ይሄ የአላህ Subhanahu Wa Ta'ala ተአምር ነው። آية من آيات الله إن في ذلك لآيات للعالمين ለሁሉ ሰው ተአምር ነው የሚገባን ከሆነ ማለት ነው።
ليلة آياتكم ومن آياته منامكم بالليل والنهار وابتغاؤكم من فضله إن في ذلك لآيات لقوم يسمعون دزي سو ميسما ميغباو ميردا سو كهونه لبونا لو كهونه الذين يعقلون لأولي الألباب إلى القرآن هله እነዚህ ተማራማሪዎች ሰዎች ዝም ብሎ ተቀባዮች ሳይሆኑ አንጨብጫቢ ሳይሆኑ በራሳቸው የሚያስቡ ጭንቅላታቸው የሚጠቀሙት ሰው ደግ ካደረገ ደግ ያረጋሉ መጥፎ ካደረገ ደግሞ ከሱ ጋር ተጨምረው ያንጨበጭባሉ እንደሱ አይወደው ሙስሊምና እነዚህ አንተ ሁሌ እስልምና ለራስህ አንተ አክብሮሃል ማለት ነው ስለዚህ ወደ ጉዳያችን ምን ገባ ከሆነ እነዚህ ስኬታ ማይወዱ ሰዎች አጠገባችን ያሉ ማለት ነው አንድ ሰው ትዳር ሲሳካለት ቢዝነስ ሲሳካለት አንድ ሀገር ሲያድግ አገር በአገር ራሱ ምቀኛ አለ ጎረቤት ሀገር ምቀኛ ሊሆን ይችላል ጎረቤት ቤት የምትኖረው ሰው ያንቺ ልጆች የእናንተ ቤተሰብ ልጆች ጎበዞች ከሆኑ ትምርታቸው ጎበዞች ማሻአላህ አደባቸው ጎበዝ ከሆነ አንድ ጎረቤት እዛ ተጠግቶ ወይኔ ጉድ ለነዚህ ለምንድነው የነሱ ልጆች እንደዚህ ጎበዝ ይሆኑ ለየቺ ሴትዮ ልጆች ሁላቸው ያገቡ ናቸው ለምንድነው ልጆች የማያገቡ ይያለች ርር የምትለው ምቀኛ ሐሰደኛ ስኬታም የሰው ማያስደስተው ማለት ነው إن رسول الله صلى الله عليه وسلم دم بلونال لهولاتشن إن من كان يؤمن بالله واليوم الآخر فليحب لأخيه ما يحب لنفسه لراسه ميود لراسه مودد اللبت إن هولي قرآن ينقرنال حديث الرسول صلى الله عليه وسلم نقرنال هولاتشن إن مؤمن وجهنا توادن تكبابرن اجتيايزن وده جنة لمهد هولاتشن ترث ما درج اللبت إني يعني تجر أيشة بعد دبابي من ناقر عيدلهم ትክክል የሚሆነው ያንቺ ችግር አውቄ በምን መርዳት ይችላልው ምን ባረግልሽ ይሻላል ተባብለን አላህ የሚወደው ይሄ እኮ ነው ይሄ ባታረጊው ተባብለን እንደሱ ነው አላህ Subhanahu Wa Ta'ala የሚወደው እንጂ እኛ አሁን ራስ በራስ እንፋጃ እመኑኝ ትናንት ይያልኩ ነበር ለአንድ ወንድሜ ነው እህት ያላስታውስም እኛ ጥሩ የሚመራን እንጠብቃለን እኛ ራሳችን ጉድ በጉድ ያደረግን እኛ ራሳችን ማን ደሰት ራስ በራስ እንዴት ብሎ ነው ጥሩ ነገር ሊመጣ ከሰማይና ዝም ብሎ ከሰማይ ይመጣል ይመስለናል الله سبحانه وتعالى قبل إن الله لا يغير ما بقوم حتى يغيروا ما بأنفسهم إن راساتችን ካልቀየርነው ወደ ጥሩ ነገር ካልቀየርን እኛ ራሳችን الله سبحانه وتعالى ለደጉም ለጥሩም እኮ አያግዘንም አይረዳንም ምክንያቱም የሰይጣን ነው የተከተለን ይሄድን የሰይጣን እየሰማነው ነው ያለን እንጂ የአላህ ያለው አይደለም ምን ሰማ ያለን ስለዚህ ከሰይጣን ተጠብቃለን ማለት ነው الله ያለው መጠበቅ الله ጥሩ ከሱ ሊወርድ ከምንፈልግ ከሆነ ግን እስኪ الله ያለው ደግሞ እንስማ الله ያለው እስኪ ናርግ ንዋደድ ንከባበር አክሰፕት እንደራረግ ቶለራንስ ይኑራል እኔ ቶለራንስ ማለት በቃ እንደዚህ ትግስት እኔ ማንንም ቢሆን እኔ አያስጨንቀኝ ሌላ እምነት ቢኖረው ሌላ ሃይማኖት ቢኖረው ሌላ መልክ ቢኖረው ሌላ ፍላጎት ቢኖረው ይህ ራሱ ጉዳይ ነው የራሱ ምርጫ ነው እኔ ራሴ እንደመረጥኩ ማለት ነው አንድ ሰው የሚመርጠው ራሱ ነው የሚመርጠው ስለዚህ ለራሴ ሊከበርልኝ ከፈለኩ የራሴውን ማክበር አለብኝ በአይዲዮሎጂ ልንለያየን ይችላል ልንነጋገር እንችላል ቁጭ ብለን ዲስከስ ልናደርግ ይችላል ግን ብዙ ፕላትፎርም ብዙ ቦታዎች አሉ ግን እኛ አብረን ተስማምተን የምንሰራቸው ነገሮች አሉ ለሀገራችን ብዙ ነገር ማድረግ ምን ይችላል አለ ለምንድነው እንደዚህ የምንፋጃ የምንጣላ ያለን እና ይሄ የሁላችን ስኬታ ማለት ነው አንድ አወት አንድ ስኬታማ መሆን በአንድ ህብረተሰብ ሁላችን እንደራሳችን ስኬታም ብለን ከወሰድነው አንቀና حسد عين النودك عين እኮ በጣም አደገኛ ነው እስልምና سورة المعوذتين لمنه كل قل اعوذ برب الناس قل اعوذ بالفلق من نقرا قل والله واحد من نقرا ሁሌ ማታ ሲሆን ዱዓ ስናርግ ሁሌ ጧት ሲሆን ዱዓ ምናርገው ሁሌም ለምን ብዙ ሐሰድ አለ ብዙ ቅናት አለ አሁን ቅናትና ሐሰድ በየቤተሰቡ በየጓዳው በየቦታው ያለ ለምንድን ነው እኮ ሰይጣን እኮ ከጀነት ከረህመቲላህ የተባረረኩ በሐሰዱ ነው በቅናቱ ነው ለምን አዳም የሚባል አላህ አንተ ፈጠርክ አዳም ፈጥሬዋለሁ የኔ ጉዳይ ነው አላህ ብለዋል አንተ እስኪ ሰላም ብለህ
የሰላም ምልክት ስገድለት አንተና መላእክት ሲባሉ ሁሉም መላእክት መርሐባ ሲሉ ሰይጣን ግን እንቢ አለ አላደርግም አለ ለምን ሲባል እንዴ እኔ ከእሳት ተፈጥሬ እሱ ከጭቃ ከመሬት ከአፈር ተፈጥሮ እንዴት ብሎ አንድ እንሆናለን እንደዚህ አይደለም ምንለውኛ እኔ ኦሮሞ ነኝ እኔ ትግሬ ነኝ እኔ እንደዚህ ነኝ እንዴ አማራ ነኝ እኔ ኤርትራዊ ነኝ እኔ እንደዚህ አይደለም ምንለው ኤግዛክት ሰይጣን እንደሱ ነው ያለ እኔ ከእሳት ተፈጥሬ እኔ ከሱ በላይ ይበልጣለሁ ከሱ በላይ ነው ይሻላለሁ ምንህን ነው የሚሻለው ምንህን ቢሻራሱ አላህ Subhanahu Wa Ta'ala ለኛ ሚዛኑ ያደርግን ሁላችሁ አንድ ናችሁ إن أكرمكم عند الله أتقاكم بالله ሁላችሁ አንድ ናችሁ جعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ولذلك ምላሳችን ሳይሆን ራሱ በሁለት ከተማ በአንድ ከተማ 10 አይነት ቋንቋ 20 80 ቋንቋ ሰው የሚናገር ነው የ20 ምን አያት ይላህ መገረም መደነቅ ነው ያለንብን እንጂ እኔ ያንተ ቋንቋ ስለማልችለው ለኔ መንቋሸሽ አይገባህም አንተ ቋንቋዬ ስለማትችለው ላንተ መንቋሸሽ አይገባኝም ለምን እኔም በቋንቋዬ ነው አንተም ቋንቋህን አላህ የፈጠረልህ ነው እኔ ያንተ መማር እችላለሁ አንተ የኔ ቋንቋ መማር ትችላለህ እኔ ስዊድን ቋንቋዬ ነው የኔ የናቴ ቋንቋ አይደለም ገብቼ እዚህ ሀገር አሊፍ ባታቢ አንድ ብዬ ምናምን የተማርኩት ነው አረብኛ ቋንቋዬ ነው አይደለም ተምሬ ነው ስለዚህ እንኳን የራሳችን የሀገራችን ቋንቋ እኔ ኦሮሞኛ ብችል በጣም ደስ ይለኛል አማርኛ ራሱ አልችልም ነበር በኋላ አሁን የለመድኩ ነው አሁን ራሱ የተሰባበረ አማርኛ እንደሆነ አቃለሁ ብዙ ሰዎች አንድ ኮሜንት የሚገርማቸው ልንገራቸው አንድ ኮሜንት በዚህ በኢሳም ሀበሻ የተነሳ ስለተናገርኩ አንድ ዩቲዩብ ላይ አወረዱትና እስከ ሞቶ ምናምን ሺህ ሰው አይተዋል በኔ ዌብሳይት በኔ ዩቲዩብ ሳይሆን በሌላ ቻናል እና አንዷ ምን ትላለች አንዱ ምን ይላል ኮሜንቱ እንትን አድርጎ እንዲሁም ደግሞ ትግሬ ነሽ ይላል በኮሜንቱ ኮኑ ሱብሃንአላህ በጉዳዩ እየተናገርኩ ያለሁት ሰውየው ወይሴትየው የምትናገረው እኔ በማንነቴ በትግሬ መሆኔ ትግሬ ነው እና ትግሬ መሆኔ ላንቺ ትግሬ ስለሆንኩ ሌላ ፍርድ ልትፈርድ ማለት ነው እንደዚህ አይነት አስተሳሰብ ነው ያለ በጣም አሳፋሪ የጃሂሊያ አስተሳሰባ ነው ያለ ስፔሻሊ ሙስሊም ከሆነ ደግሞ ለማንም ጥሩ አይደለም እንኳን እኛ ከሙስሊሞች አሁን በኢሮፕ አገር ራሱ ለሁሉ ሰው ተከብሩለት ራሲዝም የለን ማለት አይደለም አለ ግን በመጠኑ ይሄ ኖርማል በቃ የትም ቦታ ስትሄድ ስራ ቦታ ላይ አገሩ ሁሉም ህግ ስትሄድ አንድ ነው እንደማንም እኔ የስዊድን ዜጋ የትም ቦታ ሲሄድ አንቺ ስዊድን ዜጋ አይደለሽም እንደዚህ ብሎ ለኔ በታችነት የሚያየኝ የለም አንድ ሰው መጥፎ ቢናገረኝ በቆዳዬ በሃይማኖቴ በማንነቴ እኔ መብት አለኝ ለመመለስና ለመክሰስ እስከ ፍርድ ቤት መዳረስ እንችላለን በገዛ ሀገራቸው በገዛ ሀገር የተቀበሉኝ ሀገር በገዛ የራሳቸው ሀገር አንድ ስዊድናዊ መጥቶ እንደሱ ቢለኝ ሱብሃንአላህ ህግ ያደረጉት ስንት ሰው እንደሱ ከሰራሱ እሱ ያሸነፋል እኛ በገዛ ሀገራችን ህዝባችን አንድ ተከባብሮ መኖር የማይችል ህዝብ ነው ያለ እስከመቼ ነው እንደዚህ የተፋጃ የሚኖረው እኛ ይሄ ራሱ ከሳብጀክቱ ወጥቼ ሳይሆን ይሄ የሀገራችን ስኬታ መሆን ራሱ የምድር አፍሪካ የምድር ሀበሻ በሙሉ ራስ በራሳችን ነው ምናወድሞ ያለ አገራችን ጥሩ ለምለም የሆነ አገር ብዙ ነገር እንትን ፖሲቢሊቲ ያለው አገሮች ወይዘሩ ብቻ ይበቃል ህዝቡ ብቻ ይበቃል መልኩ ብቻ ይበቃል ትናንትኔ በእንትኑ ኦንላይን ያየሁ ነበር እንትን የአሸንዳ ምናምን ፕሮግራም አድርጎ ያሳዩ ነበር ኮሜንቱ ሳነበው ወላሂ በጣም አዘንኩ ሰው ምን ሆኖ ነው የምትለው እስከዚህ ድረስ ቆሻሻ የሆነ አስተሳሰብ ነው የምናስበው እና نسأل الله سبحانه وتعالى العفو والعافية እና ይሄ የሰይጣን አስተሳሰብ ነው ማለት ነው ይሄ የሰይጣን አስተሳሰብ ስለሆነ እኛ የሰይጣን አስተሳሰብ ከተጠቀምን ይሄው የሰይጣን ሁኔታ ነው የሚመጣልን እንጂ መፍትሄ ከአላህ Subhanahu Wa Ta'ala አይመጣም ان الله لا يغير ما بقوم حتى يغيروا ما بانفسهم ስለዚህ እኛ ውስጣችን እናስተካክል ልባችን እናጽዳ ሁሉም ነገር እናጽዳ እነዚህ የስኬታ ጠላዮች ደግሞ
ለነሱ ራሱ እንወግዳቸው ምክንያቱ አንዱ መጥፎ ሰው አንድ ሰው የተሳካለች ነገር ሰው ሲያይ እኛ ስንሰማው እኛ አክሰፕት ማድረግ የለብንም እንዴ ምን ሆነ ነው አንተ እሱኮ ተሳካ እንደዚህ እኮ ለፍተው ነው ዝም ብሎ እኮ አይደለም ደክሞ እኮ ነው አንድ ሀብታም እነዚህ ሀብታሞች ሌቦች ይላሉ እንዴ የታወቀ ሌባ እንደሆነ የታወቀ በሱ ንብረት ገብተህ እንደሱ ትላለህ ሊኖር ይችላል ሌባ ሀብታም ሊኖር ይችላል ሌባ ደሃ ሊኖር ይችላል ግን እንደዚህ ሀብታም ስለሆነ ሌባ ይባል አይባልም ይሄን ሰውዬ መጀመሪያ ጥሩ አስተሳሰብ ነው መኖር ያለብን ይሄ ማሻአላህ ይሄን ሰውዬ ሀብታም የሆነ ምን ስለሰራ ነው ምን ስላደረገ ነው ማለት አይሻልም መጀመሪያ በኋላ መጥፎ ነገር አድርጎ ከሆነ ደግሞ ይመጣል ይታወቃል ስለዚህ እኛ አስተሳሰባችን እንዴት ነው የምናስበው ውስጣችን በጣም ህይወታችን ይመራል يعني تفاءلوا خيرا تجدوه ተብሏል እናንተ ጥሩ የምታስቡ ከሆነ ጥሩ ታገኛላችሁ መጥፎ የምታስቡ ከሆነ መጥፎ ታገኛላችሁ አላህ Subhanahu Wa Ta'ala ደግሞ ምን ብለዋል يعني እኔ አልዘልማችሁም አልበድላችሁም فلا تتظالموا እናንተ ራስ ደግሞ አትበዳደሉ አትዘላለሙ ምክንያቱ اني حرمت الظلم على نفسي فحرمته فيما بينكم فلا تظالموا እናንተ ሰዎች እኔ ለራሴ حرام አድርጌ ለእናንተም حرام ስላደረኩት አትበዳደሉ የምትበዳደሉ ከሆነ ደግሞ እሱ ምንድነው ስራችሁ ነው እኔ የተጸበጸበ ወይ ደግሞ የተመዘገበ ያለ ስራችሁ ደግሞ ታገኛችኋል ነገ ጧት ጥሩ ተናግረህ ከሆነ ጥሩ ታገኛለህ መጥፎ ተናግረህ ከሆነ መጥፎ ታገኛለህ ስለዚህ ቀላል ነገር አይደለም የኛ እንደዚህ ምንድነው የሚባለው التنميه البشريه የሚባለው በሰዎች ሰው እኮ ሰው ነው ሀብት መጀመሪያ ሰው ነው ሀብት እኮ ሰው ነው የሚያመጣ ስራው እኮ ሰው ነው የሚያመጣ የድሃ አስተሳሰብ ማለት በቃ የሌለ እንደዚህ የወደቀ በቃ አስተሳሰብ መኖሩ ለአንድ ሀገር ውድመት ነው አይረባም እኔ የምወደው እኔ ሲሳካልኝ ከኔ ጋር ያሉት ሰዎች ከኔ ጋር ጀርባ ያለው ሰው ሁሉ ሰው ቢሳካለት ደስ ይለኛል እንደውም እኔ አንድ ነገር ሲሰራ ሁሉ ሰው ከኔ ጋር ሊገባ ሊሳካለት ከኔ ጋር ተጠቃሚ ሊሆን እናቴ አላህ ይርሐማ ምትል ነበር እኔ የምወደው በልቶ የሚያበላኝ ግብጾች ሲረተሩት ምን ይላሉ انا بحب اللي ينفع اللي ينفع ويستنفع يعني انت تستفيد وانا استفيد አንተ ተጠቀም እኔም ጥቀመኝ አገራችን ሄደን እኮ አንድ ሰው ለሱ ልትጠቅመው ብሎ ለአንተ ገድሎ ለራሱ ሊጠቀም ነው የሚፈልገው ይሄ ደካማ አስተሳሰብ ሞጥፋ አስተሳሰብ የሰይጣን አስተሳሰብ ነው አንተ ልትጠቀም ብሎ ለአንተ ስም አጥፍቶ ለሱ ይጠቀም ይፈልጋል ይሄ የስኬታማ ኑሮና ህይወትና አገርና ሁሉ የሚያበላሽ ነው ስለዚህ በጣም አስፈላጊ ነው እንደሱ አይነት አስተሳሰብ መኖር እንዳለብን ደግሞ اعداء النجاح የሚባሉ የስኬታሞች ወይ ደግሞ የስኬታማ የማይቀበሉ ደስ የማይላቸው ايوه يا بخت من نفع واستنفع ايوه خديجه بارك الله فيك صح يا بخت من نفع واستنفع يعني هذا كلام جميل يا بخت من نفع واستنفع يعني فيد واستفيد انت تتقم انا متقمኝ ግን አንተ ተጠቅመህ ለኔ ትጎዳኛለህ ባልና ሚስት እንደሱ ነው ትዳር እኮ እንደሱ ነው ትዳር አሁን ምንድነው ሸሪካ ነው ድርጅት ነው የትዳር ድርጅት አለ የሥራ ድርጅት አለ የጓደኝነት ድርጅት አለ የምኑ ድርጅት ማለት ነው አሁን በትዳር ራሱ እንደሱ ነው አንድ ወንድ ምን ይፈልጋል ሚስቱ አንድ ነገር ሊሳካላት አይፈልግም ምቀኛ ከሩቅ አይመጣም አሁን አንተ ሚስትህ ቆንጆ ሆና ጥሩ ስኬታማ ሆና ጎበዝ ሆና ስታያት ደስ አይልህም የሚቀና ወንድ አለ ሱብሃንአላህ አይፈልጋትም አንድ ጥሩ ቦታ ልትደርስ አይፈልግም አብዛኛው ጊዜ ሴቶች እንደሱ አይደሉም ምክንያቱም ባሏ ጎበዝ ነው ማሻአላህ የተማረ ነው ስራ የተሳካ ስፔሻሊ ለሴቶች እንደዚህ ልትኮራ ትፈልጋለች ባሌኮ ማሻአላህ ማለት እንደሱ ትፈልጋለች እሷ ምንም ባታረግለት ራሱ የራሱ ጉብዝና ቢሆን ፈሽኸራት ወዳለች ወንድ ግን እንደሱ አይደለምና እኔ ሁሌ እላለው ጠንካራ ሴት የሚያገባ ጠንካራ ወንድ ብቻ ነው
እንደዚህ ራሱ እሷ ጠንክራ ብሎ ወይ እሷ ጎበዝ ሆና ብሎ ራሱን ዝቅ የሚያርግ ወንድ አይጠቅማትም እና አብዛኛው ጊዜ ደግሞ ጎበዝ ሴት ጎበዝ ወንድ አይመጣትም ጎበዝ ሚስት ደግሞ ጎበዝ ወንድ ደግሞ ጎበዝ ሚስት አያገኝም ሱብሃንአላህ ለምን መሰላችሁ መርከቡ ሁሉ ጎበዝ በአንድ ከሄደ ሁሉ ሰነፍ በአንድ ከሄደ አይሆንም አንዳንድ ጊዜ አብረን ስንሰራ ከልጆች ጋር አንድ ምን ትለኛለች አንዳንድ ወላጆች በጣም ሞጥፎ ወላጆች አሉና ምን ትለኛለች እነዚህ ልጆች ያሳዝናሉ ወላጆቻቸው እንደዚህ መሆኑ አየሽ እነዚህ አባት መጥፎ ከሆነ ወይ እናት ደህና ትሆናለች ወይ እናት መጥፎ ከሆነች አባት ደህና ይሆናል እንደሱ ነው እና ምን ትላለች ምን አለበት ሁላቸው ጥሩ ወላጆች ቢሆኑ እና ምን አልኳት መሰለሽ ሱብሃንአላህ አላህ ሱብሃነ ወተዓላ እኛ በፍላጎታችን በምርጫችን ብናረገው የአላህ ህክማ ደግሞ በጀርባ አለ ማናውቀው ምክንያቱም ጥሩ ከተገናኘ መጥፎ ከተገናኘ ልጆች ምን አደረጉ ልጆች ደግሞ ይጎዳሉ ያ የሚመጡ ልጆች በአንድ ቤተሰብ ይጎዳሉ ስለዚህ አንዱን ባላንስ ያዘ ነው ለምን ለልጆቹም ራሱ መጥፎ አባት ቢሆን ጥሩ እናት ያገኛል ጥሩ መጥፎ እናት ብትሆን ደግሞ ጥሩ አባት ያገኛል ሱብሃንአላህ ህክማ አለው አላህ ሱብሃነሁ ወተዓላ ለሁሉም ነገር እንጂ ደጎች በራሱ ማይኑ الاسلام يقول الطيبون للطيبات والخبيثون للخبيثات እንደዚህ ነው ግን ይሄ በምን የመጣ ነው በዚህ በፊትና እንደዚህ ዚና የሚያርጉ ከዚና ጋር የሚሄድ ሙእሚኒን ለሙእሚኒን ነው ግን በጸባይ በዚህ በአስተሳሰብ ግን የተለያየ ነው ይሄ ልዩነታችን ደግሞ እንደውበት አድርገን እሱ እንደዚህ ጠንካራ መሆኑ እኔ እንደዚህ በዚህ ጎን ደካማለኝ ተባብለን ተደጋግፈን የትዳር ድርጅቱ ሊሳካ ይችላል ማለት ነው ምክንያቱም ብዙ በትዳር አለመግባባት አለመቀባበል አክሰፕት ፍራቻ መደባበቅ እሱ የራሱ ፕላን ያረጋል በውስጥ እሷ የራሷ ፕላን በውስጥ ታረጋለት አይሰራ አይሆንም ምክንያቱም እሱም የሚስቴ ስኬታ የኔም ስኬታ ነው ማለት መቻል አለበት እሷ ጎበዝ አንቺ ተማሪው አሁን አንዷ ስትደውልልኝ ብዙ ሴቶች ይደውላሉ ብዙ ወንዶች አሉና አላህ ሰላማ በጣም የሚያሳዝነው ነው እሷ በጣም ስለምትወደው ነው ይሄን ሁሉ ችግር ይችላል የምትሄደው አንድ ሴት ባሌ እንደዚህ ያደረገኝ የኔ ሁሉ 7 አመት እንደዚህ ያደረገኝ ብላ ስትናገር በርግጥ የአንድ ሰው ሰምተህ የሁሉ መፍረድ አትችልም ግን በትክክል ሐቅ ከሆነ የምታረገው መጨረሻ ላይ ምንድነው የምትለው አንቺ የምትወዲው ባል መሆን አለበት በቃ ያለሱ መኖር አልችልም እንጂ እንደዚህ መጥፎ ነገር እየሰራ ይሄን ባል አንቺ ችለሽ እንደዚህ መሄድሽ በጣም ይደነቃል ግን አላህ ደግሞ አላህ እንደዚህ ፈልጎ ነው መጨረሻ ስትለኝ አይ የአላህ በችግር ኑሩ በመጥፎ ነገር ኑሩ አይልም መጥፎ ነገር አንሱት ነው የሚል ቀይሩት ነው የሚለን አስተካክሉት ነው የሚለው ወደ የተሻለ ሁኔታ ሂዱ ነው የሚለን አንቺ በራስሽ ስለፈለግሽ መቆየት በእንጂ የአላህ Subhanahu Wa Ta'ala እየተደበደብሽ እየተሰደብሽ ማያከብርሽ ባል ማይረዳሽ ባል ምን ማያርግ ባል አንቺ ለሁሉም ሰው እየነገረሽ እንደሱ አይነት ይያልሽ እንደዚህ ባረግ እንደዚህ በቆያሽ ይሄ የራስ ችግር እንጂ የማንም ችግር አይደለም እና ብዙ ጊዜ እኛም ራሱ የራሳችን ችግር ወደ አላህ Subhanahu Wa Ta'ala እናርገዋለን ስለዚህ سورة المعوذتين من قرأ قل أعوذ برب الفلق من شر ما خلق ومن شر غاسق إذا ومن شر النفاثات في العقد ومن شر حاسد إذا حسد مكنياتو بجرباتشن بقولناتشن بهلو يانت سكت ما يود የልጆች ስኬት የማይወድ የኔ ስኬት የማይወድ ያንዱ እንደዚህ ሁላችን መቼም አይጠፋንም አለ በስራ ባልደረቦች ችግር ታገኛለህ ለምን ሷ ተሳካላት ለምን ሐላፊዋ ለሷ ተወዳታለች ልጆቹ ለምን ለሷ ይወዱታት ይላሉ አንዳንድ ጊዜ አላህ ሰው ፍቅር ይሰጣል يعني الله سبحانه وتعالى يؤتي من يشاء يعني من الخير يفكر يسو فكر يسطحال ادمي يسطحال ገንዘብ ይሰጣል መልክ ይሰጣል ባልመውደድ ፍቅር ይሰጣል አንዳንዱ ገና ወጣት ሆና ስንት ወንድ ለጋብቻ ይጠይቃታል አንዷ ደግሞ አንድ አይጠይቃትም ይለያያል ሱብሃንአላህ ንዕማው ራሱ ይለያያል ከሰው ወደ ሰው ማለት ነው ግን ሁላችን ለፈተና ስለሆነ ራሱ አላህ Subhanahu Wa Ta'ala يعني ለፈተና በخيرና በሸር ስለሚፈትነን ረሙሽ የለሽም
አላየሁሽም ረሙሽ ያን ሁሉ ስትጨቀጭቀኝ የት አለሽ አሁን ዛሬ የለሽም خير ان شاء الله ስለዚህ ሼር በሉት እናንተ ወንድሞች አማርኛ ግሩፕ ያላችሁ ባካችሁ አዳራ ሼር በሉት ስንት ደቂቃ ተናገርን ኦኬ አንድ ግማሽ ሰዓት አማርኛ ግማሽ ሰዓት ትግርኛ ነው ያልነው ስለዚህ ለዚህ ደግሞ አላህ Subhanahu Wa Ta'ala እኛ የምናርገው ኸይሩን ሸሩን በአላህ ያመጣው ሆኖ ግን እኛ ራሱ መርጠን ምርጫ አላህ Subhanahu Wa Ta'ala ሰጠን እንድንመርጥ ኸይር መንገድ እንድንመርጥ መጥፎ ነገር እንድንተው ጥሩ ነገር ካልሆነ ልንቀይረው ለሁሉም ነገር አላህ Subhanahu Wa Ta'ala መፍትሄ ነው መፍትሄ አድርጎናል يعني حل ለሁሉም ችግር ለሱ የሚከፍተው ወይ ደግሞ የሚፈታው ደግሞ ሰጠን ማለት ነው ስለዚህ يقال ان الشجر المثمر يقذف في الحجاره አሁን አንድ ስኬታማ ሰው የሆነ ደግሞ ዝም ብሎ አይደለም በአንድ ቀን ያመጣው ስኬታማ አይደለም ይሄ ውጤቱ የስንት አመት ከልጅነቱ ጀምሮ ከወጣትነቱ ቀጥሎ በኋላ ትልቅ ሆኖ ብዙ ነገር يعني የትም ቦታ የትምህርት ስኬታማ ይሁን የትዳርም ይሁን የሁሉም አይነት ነጃህ ሲባል የሁሉም አይነት መሳካት ማለት ነው አንድ ተሳካለት ሲባል እከለኮ ተሳካለት በዚህ ጉዳይ ተሳካለት ቢዝነስ ተሳካለት ትምርቱ ማሻአላህ ዶክተሬት እኮ አደረገ ምናምን የሚባል ይሄ መሳካት ማለት ነው ብዙ ሰው የማይወደው ሰዎች ጠላይ የስኬታማ ጠላዮች አንድ ሀገር ህዝብ ለህዝብ ተዋዶ ሲያይ በቃ ደም አይኑ ደም ይመላል ትዳር በትዳር ባልና ሚስት ተዋደው ተፋቅሮ ካካካ ብላ ሲቁ ሲሉ ሲያያቸው ምን ይላል እንዴ እነዚህ ደግሞ እንዴት ብለው ነው ይሆንላቸው ባካችሁ اعوذ بالله من كل عين حاسده من كل شخص يعني حاسد نسال الله السلامه ምክንያቱ ረሱል ሰለላሁ ዐለይሂ ወሰለም ብለዋል በሐሰድ ራሱ እስከ ሞት ይደርሳል አንድ ሰው እስከ ሞት መላየት አይደለም እስከ ሞት ይደርሳል ስለዚህ አንቺ ሁላችሁ ስኬታሞች የሆናችሁ ደግሞ ዝም ብሎ አይደለም ስኬታሞች የምትሆኑ ብዙ ነገር አሳልፋችሁ ስለሆነ አንድ ትሪ እንትን ፍሬ ያላት ትሪ ነው ሰው ድንጋይ የሚጥልላት እንትን አፕል ካላት ወይ ደግሞ ተምር ካላት ምናምን የምትጥልላት ድንጋይ ለምንድን ነው ለሷ እስቲማር ትሰጣለህ እንደዚህ ፍሬ ነው የምትሰጠው አንድ የደረቀ ትሪ ወይ ደግሞ ባህር ዛፍ ነው የሚባል ባህር ዛፍ ግን ምን ድንጋይ ትወረውርለት አለ አትወረውርለት ምክንያቱም ምንም አይሰጠህም ስለዚህ አንድ ስኬታማ ሰው ደግሞ የሚያፈራ የሚቀይር በህብረተሰብ ቁም ነገር የሚያደርግ ደግሞ ብዙ ጠላዎች በሱ ህይወት ገብተው ብዙ ነገር ይናገራሉ አሁን በዚህ ሶሻል ሚዲያ ያለ ታውቃላችሁ አንድ ወጥቶ በቃ የእንጀራ የዩቲዩብ እንጀራ ነው መብሊያ ነው የሚያደርገው ሙእሚን ሆኖ ግን ነገ ጧት ይሄን ሁሉ ሲደጋገም ደግሞ አስቡ በዩቲዩብ መጥፎ ነገር ተናግሮ ሲደጋገም ከሰዓት ወደ ሰዓት ቪው እየጨመረ ሲሄድ ሁሉ ምክንያቱ መጥፎ ነገር መናገር يعني የተናገርከው አንተ የሰማው እንደገና የደገመው ሁሉ ኃጢያቱ ወደ አንተ ይመጣል ጥሩ ነገር የተናገርከው ደግሞ አጅሩ እንደተናገረው ያደረገው የሁሉ አጅሩ ደግሞ ይመጣል እና ቀልድ አይደለም እስልምና ቀልድ አይደለም ዝም ብሎ መዘልዘል ምላሳችን መናገር እንደፈለጉን አይደለም ስለዚህ አንድ ሰው እንደሱ የሆነ ደግሞ ሁሉ ሰው በሱ እንትን ያደርጋል እንዳልናቸው ደግሞ ስኬታማ መሆን ብዙ ችግር አሳልፎ ብዙ ተመክሮ ያስፈልገዋል ብዙ ወረድ ውጣ ተብሎ يعني سبحان الله ብዙ ነገር ነው የሚያገኘው ማለት ነው እና ግን ያ ስኬታማ ሰው አንዳንድ ሰዎች ከጠየቋቸው እነዚህ ሀብታሞች የሆኑ ከዜሮ ተነስተው ነው በጣም ሀብታም የቀለጡ ሀብታሞች ሆኑ እና አሁን ኢኪያም የከፈተ ዓለም ሙሉ ላይ ያለው ኢኪያ በጣም ደሃ ነበር በጣም እንደዚህ ትንሽ ምንድነው ሻንጣ እንደዚህ ይዞ ሚስማር ምናምን ይዞ ነው የሚሸጥ የነበረ መጀመሪያ አሁን የቀለጠ የዓለም ሀብታም ይሆነ ግን ተስፋ ሳይቆርጥ ነው ትንሽ በትንሹ ቀስ በቀስ አሁን በዓለም ላይ እስከሚከፍት እንደዚህ ሲደርስ ከደሃ የታወቀ ደሃ ነበር እና ብዙ ሰዎች በጥረታቸው
አላህ በሰጣቸው ርዝቅ ግን እነሱ ደግሞ ያላደረጉት መስዋዕትነት ቀንና ማታ ከፍለው ነው ወደዚህ የሚደርሱ እንጂ ዝም ብሎ አይደለምና አንድ ሰው ቁጭ ብሎ ምንም ሳያርግ አንድ ስኬታማ ሰው ሲያይ ልቡ በጣም ቆሻሻ ስለሞላ ማለት ነው ይሄ እንደዚህ ነው የሚናገረው ይሄ ደግሞ ሌባ ይሄ ደግሞ ሱብሃንአላህ يعني እንደሱ ትቶ ማሻአላህ ተባረከላህ اللهم بارك له اللهم بارك وزيد ማለት ነው ያለበት እንጂ እንደዚህ መጥፎኝነት በሀበሻ ያለ መቀኝነት ገደብ የለውም መስአላህ ሰላማ አንዷ ዩቲዩብ ላይ እየሰማዋት ነበር ተስፋ አረጋለሁ ይሄን ራሱ ሊደርስላት እኔ እንደሴት በጣም አድቂያታለሁ ግን ምን ያለች ነበር መሰላችሁ እኔ እስልምና አውቀዋለሁ እኔ ቁርአን ቀርቻለሁ አለች እሺ መርሐባ ማሻአላህ እና ባሌ ሙስሊም ነው እና እኔ እስልምና ቁርአኑ ስላወቁት በጣም እንደዚህ ውድእ ማድረግ እንደዚህ ራሱ አውቃለሁ እና ውድእ መታጠብ ሰው ማወቅ ከባድ ነው በ5 ደቂቃ ሰው ልታስተምረው ትችላለህ እና እንደዚህ በጣም ፕሮፓጋንዳ አድርጋ ማለት ነው እኔ በጣም ነው እስልምና ማውቀው በጣም ነው ቁርአን ማውቀው በጣም እንደዚህ ተናግራ ሒጃብ እንደዚህ አድርጋ አምጥታ ሒጃብ ራሱ እንዴት እንደሚሸፈን አቃለው ብላ ሒጃብ እንደዚህ አደረገች እሺ ከዛስ ምን ልትል ነው በቃ ፈልጌ አትሊስት እኔ በጣም ይሄን እስልምና በጣም በአለም የበለጠ ሃይማኖት እንደሆነ በጣም እኔ መሰክራለሁ አሉት እሺ ማሻአላህ ያን ሁሉ መጀመሪያ ሙቀዲማ አደረገች ማለት ነው እኛ ደደብ ሰው ከሆነ ግን የሷ እንደዚህ አይነት ሰምቶ በጣም ሊደነቅ ይችላል ግን ይሄ ክፋት ነው አንቺ የራስሽ ሃይማኖት አለሽ አይደል የራስሽ ሃይማኖት አድንቅ ይከፈለሽሽ ቆይታ ማለት ነው እኔ ግን አለች እኔ በጣም አውቀዋለሁ እስልምና በጣም አውቀዋለሁ ቁርአንና እኔ ያደኩት በሙስሊም ቤተሰብ ነኝ እንደዚህ ነኝ ግን እኔ ኢየሱስ ስላየሁት ኢየሱስ ነው የመረጠው ማሻአላህ አለክ ኢየሱስ መረጥሽ ምን አስፈልገ ይሄን ሁሉ ፕሮፓጋንዳ ለእስልምና አድርገሽ እንደገና ኢየሱስ መረጥቻል እኛማ አልহামዱሊላህ እኛ ኢየሱስ ራሱ መርጠነዋል ከመጀመሪያ ኢየሱስ የኛ ምርጫ ነው ከመጀመሪያ እስልምና አልহামዱሊላህ በሙሳ በኢሳ በመርየም በሁላችም ሃይማኖት የሚያምን ሃይማኖት ነው እናንተ ግን በረሱል መሐመድ ሰለላሁ ዐለይሂ ወሰለም አታምኑ እና ለዚህ ለማያቅ እስልምና ሰው እንደዚህ ሲሰማ ማድነቅ ይችላል እቺ በቃ እስልምና አውቃኮ ትተዋለች ክርስትና መርጣለች ለማለት ነው እየተነሳች ሒጃብ አድርጋ እየተነሳች እንደዚህ ትቀድሳለች የቅደሳ እንደዚህ ታረጋለች ረሙሽ መጣሽ አለን እንኳን መጣሽ አዝን ነበር ዛሬ ባትመጪ ባትገኝ ምክንያቱ አማርኛ ይያልሽ ሌላ አንድ እህቴም ማለች እንደዚህ ያላችሁ እና እቺ ዩቲዩበራ እንደዚህ ስትል ማለት ነው ማት ሰው ነው ያለ አሁን እና ለሃይማኖቱን ለማያቅ እስልምና ለማያቅ ሰው ማለት ነው ሊሸወድ ይችላል እችኮ እስልምና አውቀው ጥሩ እንዳልሆነ አውቃ ወደ ክርስትና መርጣል ይባል ምን አስፈልገ ይሄን ፕሮፓጋንዳ አንቺ ራስሽ ሃይማኖት ፕሮፓጋንዳ አድርጊ እኔ ክርስትና መጥፎ ብዬ ፕሮፓጋንዳ አላደርግም እንዲሁም እኛ በኢሳ እንደምንወደው እንደምናከብረው ሁላቸው አንቢያቶች የኛ አንቢያቶች እንደሆኑ በጣም በክብር ምናያቸው እስልምና ያ ነው ያስተማረ ለኩም ዲነኩም ወሊዲን እናንተ የመረጣችሁ ሃይማኖት ካለ ደግሞ ተፈደሉ የናንተ ምርጫ ነው አላህም የነሱ ምርጫ አትግቡ በነሱ ምርጫ ብለናል አክብሩላቸው ተብለናል እስልምና እስከዛ ድረስ አልፈው አንድ ሙስሊም ለአንድ ክርስቲያን ለአንድ ይሁዳዊት ሴት እምነተኛ የሆነች ሊያገባት አግብቶ ልጅ ከሷል ያመጣ አግብቶ ልጆቿ ደግሞ አያታቸው ክርስቲያን ናት አያታቸው ይሁዳዊ ናት አጎታቸው ይሁዲ ነው ዘመዱ በሙሉ ክርስቲያን ይሁድ ሊሆን ይችላል እንደዚህ እስከዚህ ነው እስልምና የሚያከብር አይናገርም መጥፎ በሌላ ሃይማኖት በክርስቲያና በይሁድና መጥፎ ተናገሩ አልተባንም እንደ ሙስሊም ስትሰማቸው ሌሎች ግን
የራሳቸው ሃይማኖት ለማሳመን ግዴታ በእስልምና ሴቶች እንደዚህ ይደረጋሉ እንደዚህ ይሆናሉ እንደዚህ ብላ የራሳችን ችግር በራሳችን ነው ወጣው የሙስሊም በሙስሊም ችግር ያለው እስኪ በራሳችን ተውልንኛ ልናገርበት ሙስሊም ወንድ ለሴት በመጥፎ የሚያያት ከሆነ እስኪ ተውልንኛ ልናገርበት እስኪ እስልምናህን እወቅ ንበለው ለሱ እናንተ መሳሪያ አትጠቀሙት ለክርስቲና ለማሳመር ምክንያቱ አይጠቅምም ምክንያቱ ዓለም ላይ በሙሉ ሙስሊም እንደዚህ ዊክ የሆነ ሰነፍ የሆነ ያለ ያወቀ በሙሉ ዓለም ላይ ሙስሊም ወደ እስልምና የሚገባ አይቆጠርም በየቀኑ ስሙ ግቡ የትም ሀገር በላቲን አሜሪካ በእንግሊዝ ሀገር በምን በስዊድን በምን ማን እኛ ስለጠራናቸው እኛ ጎበዞች ሙስሊሞች ስለሆን አይደለንም እንደ አሁኑ ሙስሊም ሰነፍ የለም እንደ አሁኑ ሙስሊም መጥፎ የለም እንደ አሁኑ ሙስሊም ከእስልምና አራቀም እንደ አሁኑ ሙስሊም ሐሜተኛ አልሆነም ግን ይሄ ዲን ነው አላህ የሚጠብቀው ዲን ነው ይሄ ቁርአን አላህ የሚጠብቀው ሃይማኖት ነው ሙስሊም የሚጠብቀው ሃይማኖት አይደለም ሙስሊም ማር ለራሱ ቢጠቀም اقسم بالله ለራሱ ቢጠቀም ሙስሊም ይሄ ግን አላህ Subhanahu Wa Ta'ala يعني قال ስለገባ እኔ ነው የምጠብቀው ብለው يريدون ان يطفئوا نور الله بافواههم والله متم نوره ولو كره الكافرون ان كافروች ባይፈልጉ አላህ Subhanahu Wa Ta'ala ይሄን ዲን እስከ መጨረሻ አድርሰው ብለዋል በሙስሊም ሳይሆን በقوه الله Subhanahu Wa Ta'ala በአላህ ኃይል እና ታሳዝናላችሁ እንደዚህ አይነት ሰዎች እናንተ እንደዚህ ፊትና የምታረጉ በመሃል ሰው ገብታችሁ አታርጉ ሙስሊም እንደሱ የምታረጉ አላችሁ ከሆነ ደግሞ በክርስቲያን ሃይማኖት መጥፎ የምትናገሩ ካላችሁ አቆሙት እናንተ ለእስልምና አትወክሉም እንደሱ አይነት ሰዎች ካላችሁ ከሆነ ምክንያቱም ሁሉም አላህ የየራሱ ጭንቅላት ሰጥተው የየራሱ ፍላጎት ሰጥተው የየራሱ መንገድ ሰጥተው አላህ Subhanahu Wa Ta'ala ቁርአን ወረደ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم وعلى أفئدتهم خلاص الله سبحانه وتعالى زقتكت كادرقوا مكفت يلا فهم لا يؤمنون إن الذين كفروا سواء عليهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم وعلى أفئدتهم ሁሉ ነገር አላህ Subhanahu Wa Ta'ala ስለዘጋቸው እኛ ልንከፍተው አንችልም ከተዘጋ ማለት ነው ስለዚህ ምንድነው ማድረግ ያለብን ዳዕዋ ነው ማድረግ ያለብን እና ታዘዝነው አሳውቁ የሚፈልግ ይግባ የማይፈልግ አይግባ ተሳደቡ አልተባልንም አታክብሩ አልተባልንም እኛ እንበልጣለን ብሉ አልተባልንም እንዴት ታውቃለህ የምትበልጠው በስራህ ነው ስራህ አላህ ሲወድልህ ነው እንጂ እኔ ሙስሊም ነኝ እኔ እበልጣለሁ ስላልክ አይደለም إن الذين كفروا سواء عليهم أنذرتم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم قال لك إنيا بأنه يالنو على النو قرآن نو يالو الله نو يالو اندزي أتبلو ميلسو كالله قايد الله كالله قايد ناقرنج إنيا يدلنا سلازي ومن الناس من يقول آمنا عند سوج دمو እንደዚህ እቺ ሴትየው ያለች እኔ እኮ ሙእሚን እኔ ሙስሊም ነው ያሳደገኝ የእንጀራ እናታ አባቴ ሙስሊም ነው ያሳደገኝ እንደዚህ እስልምና ወቄ ነው ያደ አሃ ሰዋት ያድርግልሽ አልፈልግሽም እስልምና ወጣሽ ያድርግልሽ ምን አነጋገርሽ በእስልምና ምን አስፈልገ እንደዚህ መናገር ወጥተሽ ተውሹ አልተስማማሽ አላህ ማዓኪ الله كان جايهم كمسلم قات نور يالش ما شاء الله طرو يادرق ليش مكنياتو اسلمنا سلفقد اللونو لبالش مسلم يهون يا جباش እኮ اسلمنا سلاكبرش سلفقدለት እኔ ሙስሊም ሁኛ ሴት ለካፍር ለክርስቲያን ለይሁድ ካፍር አሁን ካፍር አትበሉ የሚባለው የሚናገሩት ካፍር ማለት በረሱል ሰለላሁ ዐለይሂ ወሰለም እና በቁርአን የማያምን ሰው ካፍር ነው የሚባል ካዲ ማለት ነው ካዲ በሌላ አለ በተለያየ ነገር ካዲ ለግን ቁርአን እና ረሱል ሰለላሁ ዐለይሂ ወሰለም የካደ ሰው ካዲ ነው የሚባል ካፍር ነው የሚባል
ካፍራት ትበሉ እያለ ሁሉ ሰው ኮሜንት ይጽፋል ያ ጀማዓት الخير ካፍር ማለት የካደ ነው እኔ እናንተ አሁን ዒሳ ትክዳላችሁ እኛ ዒሳ እንክድም እኛ ዒሳ እንወደዋለን ከናንተ በላይ ይሁዳውያን ሙሴ አልታምኑ ይሉና እኛ ሙሴ ከነሱ በላይ እንወዳለን አብርሃም እንወደዋለን ዳዊት እንወዳለን ዳውድ ሱለይማን እንወዳለን ሁሉ ሃይማኖቶች እንወዳለን ሁሉ አንቢያቶችን እንወዳቸዋለን ስለዚህ እኔ ግን ሙስሊም ካልሆነ በስተቀር እኔ ማግባት አይፈቀደኝም ለምን ሴት ስለ እንትን ከወንድ በታች ስለሆነች አይደለም እኔ ሙስሊም ሙእሚን አላህ Subhanahu Wa Ta'ala የመጨረሻ ሃይማኖት ያደረግልኝ ከሱ መግባት ነው የሚችለው እንጂ ወደ ኋላ መመለስ አይፈቀደኝም ለሙስሊም ግን ባል ሆኖ ታቃላችሁ ደግሞ ባል አሁን ለምን ሴት ባል ነው አባወራ ነው በራሳችን እንደምትውል በሁሉም ቋንቋ ባል ማለት አባወራ ነው የቤት ሚመራ ነው ስለዚህ እስልምና ደግሞ ለሚመራ ለሱ ቅድሚያ ሰጥቷል ሊዘልም አይደለም ሊበድል አይደለም መጥፎ ነገር ሊያደርግ አይደለም ግን ሊመሪ ነው በቃ አንድ አየር ሁለት አይመሯትም አንድ ነው የሚመራው ግን ረዳት አላት መኪና አንድ ሲነዳ አንድ ነው የሚነዳ ረዳት ግን አለው ቤት ደግሞ ባሊነዳ ይመራል ሴት ደግሞ ዋና ናት ቤቷ እንዲሁም እሷ አንድ ጊዜ እሷ መሪ ልትሆን ትችላለች ሲስተም ታክቲክ አላት ከሆነ ስለዚህ አባወራ ስለሆነ አባወራ ስለሚመራ ሙስሊም ሆኖ አባወራ ሆኖ ልጆቹም ወደ ሙስሊም ስለሚሄድ በአባት ስለሚታሰብ ስለሚጠራ ማለት ነው ዱንያ ላይ አንድ ልጅ ወደ አባቱ ነው የሚሄደው የውመል ቂያማ ግን እኛ ሁላችን በእናታችን ነው የምንጠራ ምክንያቱ አንተ ሚስትህ ያገባህት በዚህ ዓለም ባሌ ብላ ልጆች ያንተ ብላ ነው የምትሰጠህ አይደለም አታቅም ካንተ ነው ያመጣችሁ ከሌላ ወንድ ነው ያመጣችሁ በሐራም ነው ያመጣ አታቅም አላሁ አዕለም የውመል ቂያማ ነው የምታውቀው ስንት ሴት ልትዋረድ መሰላችሁ ስንት ሴት እዚህ ሀገር አንድ ሰውዬ ልጆቹና ሚስቱ አመጣቸው ወደዚህ ሀገር እና የዲኤንኤ እንትን ስለሚያርጉላቸው ሁሉ ልጆች ሲያረጉ አንድ ልጅ የሱ ሳይሆን ተገኘ ማለት ነው ሁሉ የሱ ልጆች ነበሩ አንድ ልጅ ግን የሱ አይደለም ሱብሃንአላህ አላህ ይሰትራን ዱንያ ወአኺራ አላህ ሰትር ያድርግልን ትግርኛ ዛሬ አይደርስልኝም አፎን ነገ ነው የምናረገው ኢንሻአላህ ተዓላ አላህ ይህይና አላህ እድሜና ጤና ይስጠን ምክንያቱ ቆጠራለኝ ምችለው ምደርስልኝ መስሎኝ ነበር አፉ በልኝ ስለዚህ ልጁ የሱ አይደለም ባልየው በጣም አዘነ ምክንያቱ እዛ አገር ትቶ እሱ እዚህ የለፋ ነበር እስከ ልጆቹ እስከሚያመጣ ሚስቱ እስከምታመጣ እቺ ሚስቱ በመሃል ምን አድርጋለች ሸይጣን መጣ መጥፎ ነገር ሰራች ምክንያቱ እሱ ልጆቼ ብሎ ደግሞ አመጣ እዚህ አገር ይሄን ተከሰተ ማለት ነው እና የውመል ቂያማ ደግሞ እንደሱ ነው የሚሆነው እገሌ እናቱ በእናቱ ነው የሚጠራ ለምን አንቺ አግብተሽ ይሄን ልጆች በሙሉ ከሱ ነው ያመጣሽው ወላስ ከጎረቤት ነው ያመጣሽው ይታወቃል ማለት ነው ሁሉ ሂሳብ ሊገባ ነው ሁሉ ሂሳብ ነው ሙእሚኑ ያልሆነ ማለት ነው ስለዚህ እኛ ለኛ ለዛ ነው ያልፈቀደልን አንድ አባወራ የሚሆነው ሙእሚን ደሞ ሙእሚን ሆኖ ሙእሚን ያልሆነ በላይ ሊሆን አይችልም ስለዚህ ይሄ የእስልምና አይዲዮሎጂ ነው ደሳይላችሁም ይገባኛል የናንተም አይዲዮሎጂ አለኩ እኛ ሙእሚኖች ያልሆነ በሃይማኖት በክርስቲና በይሁድና ገሃነም ትገባላችሁ ትላላችሁ ናቃለ ኦኬ ለምን እናንተ ክርስቲያኖች ለኛ ጀሃነም ትገባላችሁ ብለንኛ መቃወም አለብን አንልም አያገባንም የናንተ እምነት እንደሱ ይላል ስለዚህ አክሰፕት አድርጉ ቶለራንስ ነው የሚያስፈልግ አክሰፕት አድርጉ በኋላኮ እኔ እናንተ ሁላችን ጉድጓድ እንገባለን ከጉድጓድ አላህ ያወጣናል የውመል ቂያማ ኮንፈረንስ ነው ሁላችን አለ ሐቂቃውን አቃለን እኔ ነው ሐቀኛ አንተ ነው ሐቀኛ ማን ነው ትክክል የነበረ በሙሉ ዶክመንቱ ዛቁጭ ብሎ ይጠብቀናል ስለዚህ ምን አስጨነቀን እስከዛት ድረስ ተከባብረን ተዋደን ከክርስቲያን ጋር ከይሁዲ ጋር ከሙስሊም ጋር ምን አለበት በአይዲዮሎጂ በሃይማኖቱ ማንገናኝበት ቦታ እሱ አስቀምጠን እንዳለ አክሰፕት አድርገን ይሁን ተባብለን በሞተ 20 መንገድ ግን
መገናኘት ወንድማሞች መሆን እንችላለን ስለዚህ በዚህ እሳት የሚያነሱ ስኬታማ የማይወዱ ሰዎች ሐሲዶች ፊትና የሚያርጉ ሰዎች ለነዚህ አስወግዷቸው አጥፏቸው እነዚህ የምትሰሟቸው አይዞህ ይመችህ ሼር ላይክ ያላችሁ በሶሻል ሚዲያ መጥፎ የሚሰብኩ የምትደግፏቸው ታሳዝናላችሁ እናንተ ነው መጥፎ ሰዎች የምታሳድጉ እናንተ ናችሁ መጥፎ ሰዎች ወደ ላይ የምታደርሷቸው ለምን አላህ Subhanahu Wa Ta'ala በቁርአን ምን ብሎናል ፍርዖን ዝም ብሎ አይደለም ፍርዖን የሆነ ፍርዖን ህዝቡ ሲንቅ ማለት ነው ናቃቸው አንድ ሰው ሲንቅህ አንቺ አሁን ባልሽ እየሰደበሽ የመታሽ የሆነ ነገር ያደረገሽ ዝም ብለሽ እሺ ብለሽ ስትቀመጪ እሱ ራሱ አያከብርሽም والله አያከብርሽም ገደብ አለው ለሁሉም ነገር ገደብ አለው እኔ አክሰፕት ማድረገው አክሰፕት ይደረጋል አክሰፕት ማይደረግ ግን አክሰፕት አይደረግም ልጅም ይሁን ማንንም ይሁን ገደብ ማለፍ የለበት አላህም ራሱ ገደብ የሚያልፍ አይወድ እና ምን አደረገ ፍርዖን እኔ ነኝ አና ረብኩም الأعلى ብለዋል እኔ እኮ ነኝ ፈጣሪ የናንተ አለኩ ፍርዖን እኮ እኔ ነው የናንተ ፈጣሪ ብሎ እንደሱ ብሎ ራሱ አላህ Subhanahu Wa Ta'ala እኔ የናንተ ፈጣሪ ብሎ አላህ Subhanahu Wa Ta'ala ለሙሳ ለሃሩን ምንድነው ያለው ያ ሙሳ ያ ሃሩን እስኪ ይህን ሰውዬ ይህን እማይረባ ሰው አላህ ከማይረባ ነገር ፈጥሮ እንደዚህ አሳድገው ከሰው የሚወጣ ዝም ብሎ ማይጠቅም ነገር አላህ ፈጥሮ ሰው አድርጎ እንደዚህ የሚሰማ የሚናገር አድርጎ እንዲሁም ገና ቆሻሻው እዚህ ጀርባ ላይ ሆዱ ላይ ጀርባ ተሰክሞ የሚሄድ ገና አንድ ነገር በልቶ መጠበቅ የማይችል ወደ ሽንት ቤት መሮጥ ያለበት በኒ አደም ይከበራል ክብሪያ ይሰማዋል እና አና ረብኩም الأعلى ብለዋል እና ለሱ ደግሞ ምን አለው አላህ Subhanahu Wa Ta'ala እስኪ ሂዱለትና ቀስ ብላችሁ እስከ ንገሩት እስከ دعوة አድርጉት لعله يتزكى لعله ምናልባት እስከ ሊመለስ ይችላል ቀስ ብላችሁ አትጮህበት እንትና ታርጉበት ቀስ ብላችሁ لعله ምናልባት ሊመለስ ይችላል ሰይጣን ተሰቅሎበት አይደለም እስኪ ሊመለስ ይችላል ብሎ አላህ Subhanahu Wa Ta'ala ለሙሳ ለሃሩን ለፍርዖን ራሱ ይሄ እኔ ነው የናንተ ፈጣሪ ያለ በመጥፎ አድርጋችሁ ሂዱ አላላቸው ነብይ እኮ ነው ነብይ አላህ ይዞት እኮ ምን ይሆናል እንዲሁም በተአምር መንገድ አድርጎ ነው የጠራቸው በትንት ተአምር አሳይቶ ግን እንቢ አለ እኔ لا ارى لكم يعني እኔ ሌላ ፈጣሪ እኔ አላቅላችሁ ማላቸው ለኔ ተንበርክካችሁ መሄድ አለባችሁ አለ መጨረሻ ግን ፍርዖን አላህ Subhanahu Wa Ta'ala ምን እንዳደረገው ታውቃላችሁ መጨረሻ ላይ ተውባ ሲፈልግ ራሱ ኖ ተባለ ገደብ አለፈ በቃ የደወላችሁ ነው ባካችሁ አትደውሉልኝ በኢሞም የደወላችሁ ስለዚህ አልቀበላችሁ አለ ማለት ነው አልቀበልህም አለው አላህ Subhanahu Wa Ta'ala አንተ ተውባ እድል ያለህ ከፍርዖን ከሙሳ መሄድ እየቻልክ አሁን ግን too late አለቀ ያንተ ጊዜ የተሰጠው አለቀ ተባለ እዚህ ስትደርስበት እኔ አምናለሁ ከሙሳ የሙሳ ፈጣሪ እኔም አማኒ ነው ምናምን አለ ገና ባህሩ ላይ ሲጠልቅ የለም ተባለ አንተና እንዳንተ ፍርዖኖች ለነሱም አያ ወሊነجعلك አያ ብለዋል አላህ Subhanahu Wa Ta'ala ተአምር ልትሆን እና ትቆያለህ ተባለ ማለት ነው ስለዚህ እኛ ቁርአን ዝም ብሎ አይደለም የሰጠነን ያ ጀማዓተል ኸይር መማር አለብን ቁርአን ምን እንደሚለው ዝም ብለን አንፋጃ ዝም ብለን ክብሪያ አይሰማኝ እንደዚህ ነኝ የሚበልጠው የኔ ሃይማኖት የኔ ቤተሰብ የኔ ሀገር የኔ ቋንቋ የኔ ባንዲራ ይህቺ ጨርቆች ባንዲራዎች እኔ በጣም አዝናለሁ ባንዲራ ይከበራል አይከበር ማለት አይደለም ግን ምንድነው ባንዲራ ነው ዋና ለኛ ባንዲራ ነው ወይስ ሰው ነው መከበር ያለበት ባንዲራ እኮ ከዘመን ወደ ዘመን የሚቀየር ባንዲራ ነው ሰው ግን ሰው ነው አላህ ያከበረው የኔ ባንዲራ ይበልጣል አላሁ ሙስተዓን በጣም ያሳስብ ሁኔታ ነው ያለነው አላህ ይርፋልን አላህ ያንሳልን አላህ ደግነት
ወደ ደግነት አላህ ይወሰደን አላህ አፍ ይበለን አላህ ይቀፍረን ያ ጀማዓት الخير እቺ ዱንያ ቀሲርናት እቺ ዱንያ አጭርናት እቺ ትንሽ አመት ነው የምንቆየው ሞተ አመት አንቆይም ሺህ አመት አንኖርም እቺ ትንሽ እቲ 50 60 አመት የምንኖራት ሁላችን ተዋደን ተካብረን እስኪ አብሽር ተባብለን ለምን አንኖርም ክርስቲያን ይሁን ሙስሊም ይሁን ማንም ይሁን አላህ ነው ሒሳብ የሚያረጉለት እኔ ማቆው እስልምና ነው ትክክል ሰው ይውደድ አይውደድ አያገባኝም እስልምና ነው የሐቅ ዲን ያመጣ እስልምና ነው መጨረሻ ሃይማኖት አላህ የሚቀበለው አለ ان الدين عند الله الاسلام ومن يبتغي غير الاسلام دينا فلن يقبل منه ይሄነው ማቆው ይሄነው የተማርኩት ይሄነው እስልምና የሚለው ደሳላችሁ አህለን ወሰለን ደሳላላችሁ ችግር የለም ግዴታ እንደኔ አስቡ አይደለም የኔ ግን አትንኩኝ ለኔ ለምን እንደሱ ታስቢያለሽ ብሎ አትንኩኝ እኔም ለእናንተም ለምን እናንተ እንደሱ ታስባችሁ ብለ አናካችሁ ለምን አንድ ሀገር ነው አንድ ፀሐይ ነው አንድ መሬት ነው አንድ ሰማይ ነው አንድ ሁሉ ነገር ነው ተከፋፍለን ተከባብረን ኑርን ኮሮና ደግሞ ሁሉ አንድ እንደሆነ አሳየን ማለት ነው ሌላ ከኮሮና የባሰም ሊመጣን ይችላል በዚህ አካሄድ ምን ይሄደው ከቀጠል ነው ማለት ነው ብዙ ነገር ሊመጣ ነው አላህ ይጠብቀን አላህ ይጠብቃችሁ በጉዳዩ ተናገረ ለመሆን ተስፋ አረጋለሁ ምናልባት ከአንዱ ወደ አንዱ ወጥቼ ለሆን ይችላል እንደሱ ከሆነ አፉ በሉኝ ግን ስኬታማ ሰዓቴ ስለደረሰኝ ነው መሄድ አለብኝ ግን ይቀጥላል ጉዳይ ይቀጥላል እንትን ስኬታማ የሚጠሉ ሰዎች ደግሞ ምታቃችሁ ከሆነ አትደግፏቸው አክሰፕት አታርጓቸው ቅርብ የናንተ ቅርብ ግዴታ ከሆነ ምከሯቸው ነሲሐ ዲኑ ነሲሐ መመከር አለበት ሩቅ ሰው የሆነው ደግሞ ላንተ የማይጠቅም ሰው ሆነ ደግሞ አንሳው አይጠቅምም ምክንያቱም የሁሌ የራስ ስኬታ የሚጠላ ሰው ሁሌ መጥፎ ስለሚናገር አያርፍም አንድ ነገር እንደዚህ ሰይጣን በእኛ የማያርፍ ሰይጣን እኮ እስከ የውም القيامه ሊሰራ ነው በቃ ቀንና ማታ እኛ ወደ መጥፎ ነገር ልንገባ ይጠራል ያንተ ጠላይ ደግሞ እንደሱ ነው ያንተ መቀኛ ደግሞ እንደሱ ነው እና ለነዚህ ኩፋ አትመኝ ቁርአን ምን ብለው الكاظمين الغيظ والعافين عن الناس ይሄ ከሲፋት المؤمنين የነዚህ የሙእሚኖች ሰዎች በቃ ልባቸው ሰፋ ያለ ለሁሉም ይቀበሉ ሁሉ ቶለራንስ የሚያረጉ ኢማን ያላቸው ሁሉ በአላህ ነው ሂዳያ በአላህ ነው انك لا تهدي من احببت ولكن الله يهدي من يشاء የራስህ ልጅ ራስህ መንገድ ላይ ይዝ ይችላል አንተ በጣም ኢማነኛ ሆነ ልጅህ ሙዚቀኛ ሊሆን ይችላል ልጅህ አንድ እብድ ሊሆን ይችላል ምንም ማድረግ አትችልም የራስህ መንገድ መርጣል ልጅህ የራሱ መንገድ ነው የሚመርጠው አክሰፕት ማድረግ ነው መምከር ትችላለህ አልፈልግም ካለ ግን ምከረው ምንድነው የሚበላ ምከረው በአማርኛ ደግሞ ብዙ ተረታለ ምከረው እንቢ ካለ ደግሞ መከራ ይምከረው ይባላል ስለዚህ ምንም ማድረግ አይቻልም እስኪ ምን አላችሁ የአረብኛው አንተ ዘገምተኛ ዝም ብለህ የነጭ ምናምን ምንድነው ይሄ ምንድነው ንጉስ ማን ይሄ ኔጋቲቭ የተናገረ አይ እነዚህ ምቀኞች መሰለኝ እንደሱ ያለ ነው ወይስ ለሌላ ሰው ነው ምትናገረው ያለ እንዳልዘልም ቆይ ተሳስቼ እንዳልፈርድ ዝም ብለህ የነጭ ስዕል ስቀል አርቄ ልብህን ለሌላ ሰው የመለስክለት ነው መሰለኝ ወይ ደግሞ አላውቅም እንግዲህ anyway በኋላ ያዋለው ለኔ ከሆነ እሺ جزاكم الله خير بارك الله እኔ ቁርአን በዙም አላውቅም አድርጉልሽ ኢንሻአላህ በዙም ቁርአን እንጀምር እንችላለን ኢንሻአላህ ለኔ ከሆነች ማለት ነው ዚነቱ ዚዞ ላብ እሺ ወንድማማዎች እህታሞች ባረከላሁ ፊኩም አንድ ሰዓት ተናግረናል እንግዲህ ትግርኛ ቀረ ዛሬ ይቅር ችግር የለም ምክንያቱም ብዙ ጊዜ ትግርኛ ስለተናገርን በትግርኛ የትናንት የነበረ የቤተሰብ በትዳር መግባታቸው ነገ በኢዝኒላህ ተዓላ እንቀጥለዋለን ረሙሽ ደሳለሽ
ለረሙሽ ቢያ አይደለም ለሁሉ ሰው ነው ረሙሽ ግን ጨቅጭቃኛለች ጎበዝ ጨቅጫቂ ናት ለኸይሩ ስለጨቀጨቀችኝ በጣም ደስ ይለኛል ግን ሸራርጉት አላህ አመልሽን ይውደድልሽ ይቀበልሽ ብላችሁ ዱዓ አድርጉልኝ ባረከላሁ ፊኩም ጀዛኩሙላህ ኸይራን ሼር በሉት ዩቲዩብ ያላችሁ ሰዎችም ራሱ ሼር በሉት የአማርኛ ብዙ ሰዎች በጣም ማለት ክክ ያለ ብላ እየሳቀች ነው ረሙሻ እኔ ቆንጆ በዚህ ነው በእንትኑ ነው የምንተዋወቅ በዚህ ያላህ እህቴ ናት ረሙሽ እንጂ እሷ ፊቴ ታውቃለህ እኔ ፊታም አላውቀውም ግን እኔ በጣም ወዳታለሁ ምክንያቱም ለኸይር ስለምትጠይቅ እነዚህ አድናቂዎች ለኸይር የሚያናሳሱ ሰዎች አሉ እነዚህ በጣም ወዳቸዋለሁ በረካ ይሁን ጀዛኩሙላህ ኸይር ባረከላሁ ፊኩም እኔ እንደዚህ ለመጥፎ ነገር የሚነሱ ሰዎች አይስማሙኝም አልወዳቸውም የትም ቦታ ይሁኑ ከየትም አይዲዮሎጂ ይሁኑ ሌላ ራሱ በሌላ ሃይማኖት ሲሰማቸው እንደዚህ ለደግ የሚጠሩ ሰዎች ክርስቲያንም ይሁኑ ሌሎች ሲሆኑ ደስ ይለኛል እሰማቸዋለሁ ብዙ አሉ እንደሱ አይኖች የጥሩ ነገሮች የሚጠሩ ሃይማኖታችን አንድ ባይሆን በሌላ በብዙ ነገር የሚያረጉት እኔ እሰማለሁ እከታተላለሁ ሰብስክራይብ አድርግላቸዋለሁ ምክንያቱም ዒልም ከሁሉም ሰው ነው የምታውቀው ዕውቀት ከሁሉ ሰው ነው የምትወስደው በአንድ ነገር ስትለያየ በአንድ ነገር ደግሞ ትገናኛለህ እንደዚህ ነው የማምነው አንዷ ስትነግረኝ ማለት ነው የራሷ ዩቲዩብ ሁሉ ሰው የሚከታተልላታላት ክርስቲያንና ሙስሊም የሚከታተለው አለው የምግብ ነውና አንድ ሙስሊሞች ምን ይሏታል እንደዚህ ክርስቲያን ካንቺ ጋር ሰብስክራይብ አድርጎ ሊልኩልሽ ትቀበያለሽ ይሏታል ምን ችግር አለው እና እነሱ እንዲሁም የምግብ ነው የምግብ ደግሞ አያጣላም ሽሮም ነው እንትን ለሁሉም የሚያዋድድ ነው አብዛኛው ጊዜ ምግብ ማን ይጠላል ኩትፎ ይሁን ወላ ሽሮ ይሁን ወላ ምንድነው እንጀራ ይሁን ሩዝ ይሁን ምን ይሁን አያጣላም እንደ ሐላልን حرام የሚያርገው ምግቡ በእንትን ለኛ የማይፈቅድልን እንትን ፖርክ ነው እንትን ሐሰማ ነው ሌላ የማይፈቀድ ነገር እንጂ ሌላ ሁሉም ይፈቀዳል እና በዚህ ሳይቀር እንትን ችግር ልንፈጥር ነው ስለዚህ እኛ ሁላችን ዲናችን ብናውቀው እስልምና ብናውቀው እስከ ስንት ሰፊ ሃይማኖት እንደሆነ ብናውቀው እንደዚህ አስተሳሰብ እንደዚህ ዝምብሮ ጠባብ እንደዚህ ፈረስ እንደዚህ ሌላ ነገር እንዳያይ አድርገህ የምትወስደው አንድ መንገድ እንደዚህ የሚሄድ የምታረገው እንደሱ አይነት አይደለም እስልምና በጣም ሰፊ ነው يعني وما أوتيتم من العلم إلا قليلا الله بلوه سبحانه وتعالى اليوم كعلم راسه تنش ነው የተሰጣችሁ ተብለናል ብዙ ስንሰጥ ማምን ሆነ رحمه الله سبحانه وتعالى رحمه راسه አንድ رحمه ነው ከሞታ رحمه አንድ رحمه ነው የወረደ 99 رحمه الله سبحانه وتعالى አስቀምጥልናል ይሄ አንድ رحمه ባልና ሚስት ይወዳድላ ልጅና እንትን ወላጅ ጓደኛ ምናምን ጎረቤትና የሚዋደደው ምናምን እንስሳ የሚዋደደው እንትን አንድ رحمه ነው ሁሉ رحمه ቢመጣማ ምን ሆነ ነበር እንደዚህ ሰይጣን ራሱ እድል ያገኝም ነበር ግን ለሕክማ الله سبحانه وتعالى መንገድ ለመምረጥ እንደሱ አደረግልንና በጣም አመሰግናለሁ ዛሬ በጣም ብዙ ነው የገባ በአማርኛ ትምርቱ እስከ 190 ምናምን ደርሰዋል በጣም ደስ ብሎኛል አመሰግናለሁ ጀዛኩሙላህ ኸይር ሁላችሁ ትግርኛ ተናጋሪም አሉ ይኖራሉ አማርኛ ብቻ የሚናገሩ አይደለም አቃለው እና ሁላችሁ ሸርበሉት ጥሩ ከሆነ التوفيق من الله سبحانه وتعالى مدفوع كتناقركم دمو كما من نفسي ومن الشيطان نسأل الله سبحانه وتعالى أن يرحمنا برحمته وأن يقبلنا وأن يتوب علينا وأن يجعلنا من عباده الصالحين من عباده المؤمنين من عباده الأتقياء وأن يجعلنا من عباده الذين يحبهم كما قال الرسول صلى الله عليه وسلم أحبهم إلى الله أنفعهم للناس إن يدمو الله يودن الناس هم يودن الله يدرجلن اللهم آمين الله برحمته الله ياين كهلهم تشجر دم الله يوطن اللهم آمين دعاء ستارو دم إن شاء الله هتبلو أدرا بزوجي زي تناقر يالله إندزي دعاء يرجعوا إن شاء الله متلو أي بالم اللهم اغفر لنا اللهم ارحمنا اللهم آمين ميبالون جاء اللهم اغفر لنا إن شاء الله أنتي الله يسكالش إن شاء الله أي بالم
በዱዓ ኢንሻአላህ ይባላል በሌላ ቦታ ሁሉም ነገር ግን ኢንሻአላህ እንላለን እና ዱዓ እኔ ብዙ ሰው ዱዓ አድርጎ ኢንሻአላህ ሲል አዝናለሁ ለምን ያ አላህ ከፈለክ ተቀበለው ከፈለክ አትቀበለው ማለት ነው እና እንደሱ ማለት አይገባንም يا اللهم اغفر لنا وارحمنا اللهم تب علينا اللهم اهدنا اللهم اصلحنا اللهم اصلح ذرياتنا اللهم اصلح اولادنا اللهم امين بندزي ነው የምንጨርሰው واخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته